በተለይ ሴቶች እዚህ ጋር አላህን ፍሩ። ወንዱም ሴቱም አንዳንዴ በሰላም እየኖረች እያለ ከባለቤቷ ጋር በሰላም ቀናዓ አንዷ ዚያራ ትመጣና የሆነ ነገር ትላታለች። خلاص የተፋቱ አሉ። እንደዛ ወልዳ አላህ ማትፈራ ጓደኛ ከሷ አርቃት ባለቤትህን ወልዳ ቤት ዚያራ ረሐሙከላህ ቤት ዚያራ መጣ ምን ትላታለች? አሁን ወልደሽ ምንም አላረገልሽም ባለቤትሽ አለች። ምንም አልገዛም። ምን ወልደሽ እሺ ወንድ አሁን ምን አገባስ ከሰው ቤት من حسن إسلام المرء تركه ما لا يعني ምንም አላረገልሽም አላስ አይወድሽም ነካክታት ሄደች። ሴቶች ደግሞ ምስኪን አይደሉ ያምናሉ። እውነት ነው አለች። አላህ ወልጄ ደም ፈሱ ይውላው እሳት ሆና ጠበቀችው። ሰውየው ምስኪን አማን ነው ብሎ ቤቱ ሲገባ ሼኹ እንዳሉት ሆነ። ያ ረብ እንዲህ በሰላም በአፊያ ውለን ቤት ስንገባ ከሚቀጠቅጥ ሐጃ አላህ ይጠብቀናል። ሰሉ ዐለ ነቢ። ያገቡት ነው የሳቁት። አላገባው አይገባው ወደፊት ይገባል። ከአሁን ተዘጋጅታ አግባ ማለት ነው። ሰሉ ዐለ ነቢ። ተበሳይታ በቃ ይሄ ባለቤቴ አይወደኝም ማለት ነው። ተመልከቱ፣ ያ ሁሉ ሐያቱ ላይ ይخدمት የነበረው በዚህ ሴት ንግግር ያ ሁሉ ፈዳኢል ተረስቶ ጭንቅላቷ ምን ሞላው? አይወደኝም ይሄ ሰው። በዚህ ጥል ተነሳ፣ ቤቱ ፈረሰ፣ ተለያዩ። አሁን አኺራቺ ሴት አላህ ፊት ስትቆም የሚዋደዱ ሰው ለይተሻል ተብላ ብትጠየቅ ምን ይሆን መልሷ? አይው ክብር ትፈልጋለህ አይደል? ማለ ያኔ ተው የሰው ሁሉ ቦርደር አለው፣ አትንካዛ። በቃ የሰው ሐያት ውስጥ አትግቡ። እንዴ የራስ ሐያት የራስ አኺራ በዚህ ብትሻገል እኮ ሰው አይታየም ነበር። واليمين الكاذب የውሸት መሐላ ያው والله ኦሪጂናል ነው። لا اله الا الله الله ይጠብቀን። والنظر بشهوة ስሜት ማየት ደግሞ ያ አላህ ይጠብቀን። አሁን ሶሻል ሚዲያው ከሱ በላ አላህ ይጠብቀን። ከዛ ደግሞ ስታፈጥር አሉ መጨረሻ ላይ አላህ አሁን ስፖም የምታስፈጥሩ ደግሞ صلوا على النبي اجتهد أن تفطر على طعام حلال حلال በሆነ ቀኑ ሙሉ ጾመህ አሁን ስታፈጥር በሐራም እንዳይሆን አሉ። ولا تستكثر التبذ ደግሞ ስታፈጥር ብዙ አትብላ ነው። فتجد على ما تأكله كل ليلة فلا فرق إذا استوفيت ما تعتاده أن تأكله دفعة واحدة أو دفعتين ሌላ ጊዜ በሁለት ዙር ትበላው የነበረውን በአንድ ዙር አሟልተህ ከተመገብክ አለ ምንም ልዩነት ምን ተገኘ ከረመዳንና ከረመዳን ውጭ? وإنما المقصود أمتتاون رمضان لا تقوى يا أيها الذين آمنوا كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون. أشي تقوى እንዴት ተምጣ ያው እንዲነግሩን ነው። وإنما المقصود كسر شهوتك የጾም ዓላማው ስሜትህን መስበር ነው። ለዚህ እኮ ነው ቀልብህ እንዲጸዳ ከፈለክ ጣሂር ሰሊም የሆነ ከሚታዘዝልህ መድኃኒት አንዱ እኮ ምግብ መቀነስ ነው። ወይም መጾም፣ ምግብ መቀነስ፣ ወሬ መቀነስ፣ ከሰው ጋር መገናኘት መቀነስ፣ እንቅልፍ መቀነስ። እነዚህን ቀንሰህ አዝካሩን፣ ሰላ ዐለ ነቢ፣ ተሐጁዱን፣ ዒባዳውን ስትይዘው ቀልብህ ኑር ይሆናል። ብዙ መብላት ከሐላል ራሱ ብዙ መብላት እኮ ተውና ዲናችን እኮ ዶክተሮችም እኮ ይከለክሉሃል። صلوا على النبي. إذا يصوم علامة وسميتهن مسبرنا وضعف قوتك حيلهن أدكمها له لتقوى بها على التقوى بتقوى لي أندت برتا ما أدري هنا يتفلك ويتن تربن كونجل رقان سندكم يعني شهوة يسبرال تقوى وتمتلج. أما بزوبل تهم الله ملاسم من نجار يفلقال أينما ما يتفلقال قولوا نجار ቤንዚን ተጨምራለ መኪና የሚሄደው ቤንዚን ከሌለው ሲቆም አለ። لا اله الا الله. فاذا اكلت عشيه ما تداركت به ما فاتك ضحوه طوات ያመለጠህን ማታ ካካካስከዋለው። አሁን እኛ እኮ ቁርስ አልበላንም ረመዳን ስለሆነ ምሳ አልበላንም መሻደል
አሁን አንዳንድ ሰው ልክ ይፍጣር ሰዓት ላይ ይኸው ለጀማዓ ለአፊያም ጥሩ አይደለም። ልክ እንዳፈጠርክ አንጀትህ መሙላት ያ አላህ አንድ ዶክተር ሲናገር ብትሰሙ ከዛሬ በኋላ እንደዛ ተራው ያው ተምር ቀለል ያ ነገር ወስደህ ቀስ ብለህ ብላ በኋላ ተራው ሰግደህ ጠቅላላውን አንድ ላይ ላኢላሃ ኢላ ጠይቁ ዶክተሮች ምን ያህል ያኔ ከባድ እንደሆነ ለአንጀትህ ራሱ فلا فائدة في صومك وقد ثقلت على معدتك أنجتن أكبرك والو وما من وعاء أبغض إلى الله عز وجل من بطن ملئ من حلال الله قال كتمولك أوجه له يتتألى كهد بلا يلما فإذا عرفت معنى الصوم يصوم ترقم كوك فاستكثر منه ما استطعت على الله هنا هو كوالو صوم يتفلق بد تقوى ما كنت أبسال صوم لا إله إلا الله فإنه أساس العبادة يأملكه مسوسون والو مسوم الله يقرأ لنا مبلات إن قرأ لنا مسومنهم الله يقرأ لنا لا إله إلا الله طيب اقرأ بسم الله الله يوفقك الله بسمع سيتوچن بسرات አላቸው ብዙ ሴቶች ረመዳን ላይ ሰሉ على النبي አሁን እኛ ኢዕቲካፍ እንገባለን መስጂድ እንሄዳለን ቁርአን እንቀራለን ዒልም ደርስ እንሄድ እነሱ ምግብ እየሰሩ መግሪብ ይደርሳል ብዙዎች ይበሳጫሉ ስንት ተዋብ እንደምታገኙ አሁን ነገራችኋለሁ ቤት ላይ በመخدሙ ያ ሁሉን ሰው በማስፈጠር ምግብ እየሰራሽስ ذكر እኮ አለ እኮ اللهم انك عفو تحب العفو فاعف عنا اشهد ان لا اله الا الله استغفر الله نسالك الجنه ونعوذ بك من النار ያልሽ ምን አለ ብትሰሪ ምን አለ በፊት አንዳንድ ሴቶች ድሮ ፕሪንተር የለም ምን የለ ድሮ ሰው እኮ ነው የሚጽፍልህ አሉ መንገድ ትሄድና እቺ ቡኻሪ ጻፈልኝ ትለዋለህ ትከፍለው ይጽፋል ሴቶችም ነበሩ አንዳንድ ስንት ሙጀለድ ጽፈው መጨረሻ ላይ ምን ታገኛለህ መጨረሻው ላይ አንዳንድ ስተት ወላ አንዳንድ ነገር ካየህበት አውፍ በለኝ እያጠባው ነው የጻፍኩት ትላለህ አሁን ያለችው ለባሏ ካረረ ምግቡ አውፍ በለኝ ቲክቶክ ላይ ነበር ካለ ሰለ على النبي አይ ፈርቁ እንድታቀው በየኮ ዘመነህና እንደ አይነት ቤት ላይ እኮ ነው ተقي نقي ወልይ ወጣው አይደል አይደል አላህን እየዘከረች እያጠባቸው እንደ ሳላህ አይሆንም እንደ ሳላህ አይሆንም ተሐጁድ ላይ ስጁድ ላይ አላህን እንባ ፍሳ እየለመነች እንደ ሳላህ ያረግላት ሰው አላህ ያርግ اقرا بسم الله بسم الله والحمد لله والصلاة والسلام على رسول الله صلى الله عليه ارفع صوتك وقرب الميكروفون يلو نبر حبيب سالم شيخاتي قرب الميكروفون ووضح الحروف يلو نبر شيخاتي الله يرحمه قبراج سوى النور الله يرحمه يا مسجدوች الميكروفون الله عافيه الله يلبسه ገብቷቸዋል አሚን የምትሉት እንደነ አሚን ይልና ከዛ አላህ ምን ነበር ዱዓው ይላል የሚያጅበኝ አንድ ነገር አለ ይሄን ለሁሉ ሀብታም አድርሰው ነችን አሙላት ሀብታሙ ይመጣና ኋላ ቁጭ ብሎ ማይክሮፎኑ እኮ ይሰማ ምን አለ ሄዳ ለሰርግ ታመጣው ይል በር የሚያክለው ምን አለ ለመስጂድ ጀባ ብትል ምን አለበት ይሄ ብርህ ለማን ነው እዛ ቁጭ ያለው ተባክበ ሲዳህ እንኳን ቢሆንሽ والله ቢኖረኝ والله ቀይር ነበር በላንተ በንያ አንተ ይጻፍልሃል ሀብታም ወይ ቀይር ወይ ዝም በል ወይ ቀይር ወይ ያለውን ተቀበላሉ እዚህ ዱንያ ላይ ወይ ቀይራሉ መቀየር ከቻልክ ወይ ዝም በላሉ ኑር አሉ እንደዛው አላህ የሌለው እሺ አላህ والله ቢኖረኝ የሐረም አይነት ስፒከር ነበር ማመጣው ምራቅ ስትወጥ የሚሰማ صلى على النبي ድምጽህ ባያምር ያምራል ዘፍቀር የሁላችንም ያምራል ዘፍቀር ላያ ምራቅ ሲወጥ እኮ ይሰማል አላህ መቼ ነው ደግሞ ቼክ የሚያደርጉት የኛ እኮ ሰርገኛ መጣ አሁን ረመዳን አሁን ሊያሰግድ ነው ኢማሙ ቆይ መግረው አይታ ሐረም ላይ ይኸው እስኪ ገና 15 ደቂቃ 2 ደቂቃ ሲቀር ትሰማለህ ሲሞክር አያ የሆነ ችግር ካለው ሊያስተካክሉት ነው ኢማሙ ያሰግድን አንዳንዴ ያሰግድን የሚያስተካክሉ ወዱሃ ነው አለም ነሽራህ እናቀው አንዳንዴ የሚቀር صلى على النبي መስጂዶች በሙሉ ያሉትን ማይክሮፎን የሚቀይር አላህ ያኒ ሰኺ የሆነ ሀብታሞች አላህ ይخلقنا እኛ ነው አህለል ኸይር አላህ ያርገን አህለል ኸይር ያለሙት እኛው አላህ ያርገን سيد الحبيب عمر بن حافظ حفظه الله رمضانا بمن ملكون نقبله
ረመዳን ሳምቡሳና ጣፋጭ ምግቦችን በማዘጋጀት ነው የምናስተናግደው። ላኢላሃ ኢላላህ። ያው የዚህ ዘመን አሁን ረመዳን የጣፋጭ ምግብና የሳምቡሳ ወር አረግነው እኛ። የምግብ ወር ሆነ። አንዳንድ ሰው ወጪው ይጨምራል፣ ይወፍራል። አላህ ረመዳን ላይ ከወፈርክ መቼ ልትከሳ ነው? አይ ተስማምቶኝ ነው። መርሐባ ከተስማማ አብሽር፣ ከተስማማ አብሽር። ማሻአላህ ማሻአላህ በሉታ። ማሻአላህ አላህ ለሁሉም ይስማም አላህ ያርገው። طيب የልብ ረመዳን ሳይሆን የሆድ ረመዳን ነው። ናም ወደ አላህ የመቅረብ ረመዳን ሳይሆን የምግብ ረመዳን ነው። ወደ አላህ የመቅረብ ረመዳን ነው። ወደ ምግብ የምንቀርብበት ሳይሆን ወዴት የምንቀርብበት? ወደ አላህ። طيب ተከታታይ ፊልምና ስልክ ለምን አረዘመብህም? አሁን ተራዊህ አንድ ጁዝ የአላህ ረዘመ 20 ረካዓ ረዘመ አላህ። ሙሰልሰል ያው የረመዳን የሚያጅበህ ሙሰልሰል የረመዳን ሙሰልሰል አላህን ፈረም አረዝጋው እንዳለ ረመዳን እኮ ሸህሩ ረመዳን الذي انزل فيه የቁርአን ወር እኮ ነው። ሙሰልሰል አይደለም። ለምን አረዘመብህ? ሙሰልሰል 3 ሰዓት ስታይ 20 ረካዓ ተራዊህ 20 ረካዓ ነው። ከሰይድና ዑመር ጀምሮ እስከ ኮሮና ድረስ ያው ሐረም ላይ ታሪኩን ቀራ 20 ረካዓ ነው። 20ውን ስገዱ። ያው ከሰይድና ዑመር ጀምሮ እስከ ኮሮና ያለ ሁሉ አካብር ከነሱ ጋር ይሻላል። መፍሁም طيب ምን አይነት ልብ ነው ያለ? ምን አይነት እምነት ነው ያለ? ኢብኑ አቢ ዱንያ አልመናማት ላይ እንዳሰፈሩት ፉዳላህ ቢን ሁሰይን ከየዚድ ቢን ነዓማ አንስተው ይህን ማለታቸውን አስተላልፈዋል። ሰሉ ዐለ ነብይ። የጊዜ ዋጋ ሊነግሩን ነው። የጊዜ ዋጋ አንዲት አሽከር ወይም አገልጋይ ሴት ባሪያ ኃይለኛ በሆነ ወረርሽኝ ሳቢያ ህይወቷ አለፈ። ከሞተች በኋላ አባቷ በህልማቸው ይመለከቷታል። ከዛም ልጄ ሆይ እስቲ ስለ ቀጣዩ ዓለም ንገሪኝ አሏት። ላኢላሃ በወረርሽኝ ሞተች። ከዛ በመናማቸው አዩዋት ከሞተች በኋላ እስኪ ስለዛኛው ዓለም ላኢላሃ ኢላላህ ከቀብር በኋላ ያለው ዓለም የሐቂቃው ዓለም የሐቂቃው ሐያት ማለት ነው። እኮ ህልም እኮ ነው። ኩሉ መን ዐለይሃ ፋን እስኪ ንገሪኝ አላት። እንዴት ነው አላት። አሁን የዚህ ረመዳንን ዋጋ አውቀ ነው እንዲገባ እኮ ነው። አይዋ ምን አለችው? እሷም አባቴ ሆይ ወደ ከባድ ነገር መጣን አለችው። አላህ ያግራልን። ከቀብር በኋላ ያለውን ሐያት ገራገር አላህ ያርገው። እናውቃለን ነገር ግን መስራት አንችልም። ግን መስራት አንችልም አለች። እድሉ የለንም። እናንተ ደግሞ አታውቁም፣ ግን መስራት ትችላላችሁ፣ እድሉ አላችሁ። በስራ መዝገቤ ላይ የሚሰፍር 1 ወይም 2 አላህን የማጥሪያ ውዳሴ ወይም ሱብሃንአላህ፣ 1 ዙር ሰላት ወይም 2 ዙር ሰላቶች ከቅርቢቷ ዓለምና በውስጧ ከያዘችው ሁሉ ለኔ ተወዳጅ ናቸው። ላኢላሃ ኢላላህ። አየ የምታወራው ሁሉ ስለ አኺራ ስራ ነው። አሁን ዱንያ ወማ ፊሃ ከዚህ ዱንያ ወማ ፊሃ አላሁ አክበር ምን ይሻለኛል አለች። መዝገቤ ላይ 1 ሱብሃንአላህ። እስኪ በሉ 1 ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢላላህ ወላሁ አክበር። ይሄ ዱንያ ወማ ፊሃ ይሄ ይሻለኛል አወቀችው። አሁን ይሄ ዱንያ ወማ ፊሃ ጠፊ እንደሆነ ትተው ነው ሄደችው። ይሄ መዝገቤ ላይ አላህ እድለኛ አረገናኛ። እስኪ ይሄን ረመዳን ነይቱ እስኪ ከአንድ ጀምሮ እስኪ ወጣ ድረስ በኸይር ልንሞላው እስኪ ነይቱ። በንያ እንኳን ሳይደርስ እስኪ እንሙላው በኸይር። طيب يعلم أن الصوم 3 درجات لا كلها. طيب حجة الإسلام ይሄን አንዴ በልብ እናዳምጣቸው። حجة الإسلام ጾመኞችን በ3 ከፈሏቸው። በስንት ከፈሏቸው? يعلم أن الصوم 3 درجات የጾም እርከኖች ደረጃዎች 3 አይነት ነው። ከምርጦቹ አላህ ያርገና። አንደኛ ሰውም العموم ጠቅላይ መደበኛ ጾም አለ። ልዩ በሆነ ንያ ሐሳብ እውነተኛው ጎህ ወጥቶ ነውይቶ ይላል። ይሄ አንደኛዎቹ አላህ ከነሱ አያርገን። ያኒ በትክክል ፉቃሃዎች ባሉት እኮ ይጾማል። ያኒ ፈጅር ሳይሆን ነይቶ አድሯል። ቀን አይበላም፣ አይጠጣም፣ ሙሲባ አይፈጽምም። እውነተኛው ጎህ ወጥቶ ፀሐይ እስክትጠልቅ ድረስ መሰረታዊ ከሆኑ ጾምን ከሚያበላሹ ነገራት ከምግብ መጠጥና ግንኙነት መከልከል። በስ አይበላም፣ አይጠጣም፣ ሙሲባ በስ
ሌላ ከረመዳን ውጭ እንዳለ ነው አኽላቁም ሁሉ ነገሩ። ያኒ ረመዳን ላይ የዚህ ሰውዬ ፈርቁ አለመብላት አለመጠጣት ብቻ ሆነ። Saad Creative